የወሎ ዋና ከተማ ደሴ ከተማ ሰፈሮችና አካባቢዎች ስም አሰጣጥ ከታሪክ ማህደር ሲዳሰስ ደሴ ላይ ነው ቤታዬ ደሴ ላይ ነው ቤታዬ ደሴ ላይ ነው ቤቷ የሚያምረው ልሂድ ከኮምበልቻ ደሴ ወይ ቦረና እኔም እንደነሱ ውበቴ ቢያስቀና ውበት ገበያ ላይ ወጥቶ ቢነገድ ሁሉም ወደ ደሴ ያቀናል መንገድ ባይኖር ምን ያደርጋል እንሶሱላ ኩሉ ይበቃልም ወይ ወሎዬ መባሉ ማማር መኳኳሉ ምን ያደርግልሻል ወሎዬ ነኝ ማለት ስሙ ይበቃሻል እናት ዓለም ደሴ ይብላይ ላላወቀሽ አየርሽ ጥማል እንኳን እህሉሃሽ በማለት በአርቲስቶቻችን የምትሞገሰው የወሎ አፈርጥ ደሴ ከተማ በ1885 ንጉስ ሚካኤል የተመሰረተች ከተማ ነች። አብዛኛው መንደሮቿና ሰፈሮቿ ስምም የጥንትና እንዳመሰራረቷ የቆዩ ናቸው። እኛም አለፍ ብለን ዋናዎቹን ብቻ እንጥቀስ። ዳውዶ በመባል በደሴ ነዋሪዎች የሚጠቀሰው ስም ስንመለከት ሼህ ዳውድ የሚባሉ የሃይማኖት መምህር ይኖሩበት ስለነበረ የእሳቸውን ስም በመውሰድ አካባቢው ዳውዶ በመባል በመጠራት እስካሁኗ ሰዓት ድረስ ቆይቷል። ቧንቧን ስንመለከት የመጀመሪያ የቧንቧ ውሃ ቤተ መንግስት ከገባ በኋላ ቧንቧ ወደ ተባለው ሰፈር ተወስዶ ወደ ሌሎች አካባቢ የተሰራጨበት አጋጣሚ ሰፈሩን ቧንቧ ሰፈር እየተባለ እንዲጠራ እንዳደረገውም ይነገራል። አገር ግዛት የሚለውን ሰፈር ስንመለከት ደግሞ የአገር አስተዳዳሪዎች የአገር አገዛዝና አስተዳደር የሚከናወንበት አካባቢ ስለነበር በዛው ታሪካዊ ሁነት አገር ግዛቱ በመባል እንደተጠራ አሁን ድረስ እንደዘለቀ ታሪክ ፍንትውና ቁልጭ አድርጎ ያሳያል። ሆጤ የሚለውን ስያሜ ስንመለከት ደግሞ ረግረጋማ ውሃማ ቦታ ስለነበር ውጦ የሚያስቀር የማያራምድ የሚለውን እሳቤ ከቦታው ተፈጥሯዊ ሁኔታ ጋር በማያያዝ ሆጤ ተብሎ እንደተጠራ ይነገራል። አሪራ የሚባለውን አካባቢ ስንመለከት ደግሞ ከአዝዋ ገደል ቁልቁል ወደ ታች አሪራ የሚመስል ፏፏቴ ይወርድ ስለነበረና በዛም ወቅት ከፍተኛ የወተት ላሞች የሚያረቡ ወተት በገፍ የሚያመርቱ ሴት አካባቢው ላይ ይኖሩ ስለነበሩ አሪራ እንደ ልብ ከመጠቀም ባለፈም አሪራ የመድፋት አጋጣሚ ስለነበር አሪራ ሰፈር በመባል ሊጠራ እንደቻለም ተጠቅሷል። አረብ ገንዳ ሰፈርን በታሪክ ስንመለከተውም ደሴ የብዙዎች የምስኪኖች እናት እንደነበረች አረብ ገንዳ አንዱ ማሳያ ነው። ዛሬኛ በአረብ ሀገር ብንከራተትም አረብ ገንዳ የሚባለው ሰፈር ላይ ግን ከተለያዩ አረብ ሀገራት የሄዱ ስደተኞች በሰላም የሚኖሩበትና የሚንቀሳቀሱበት አካባቢ ስለነበር አካባቢው አረብ ገንዳ ተብሎ ለመጠራት እንደበቃም ታሪክ ይናገራል። እትጌ መነን ወይም እትጌ ሰፈር አንጋቾች የሚኖሩበት አካባቢ እንደነበር ሲጠቀስ ወይዘሮ ስህን በንጉስ ሚካኤል ልጅ ስም የተመሰረተ ትምህርት ቤት ነው። አጋጣሚው ስሙ በታሪክ እንዲቀመጥም ረድቶታል።